بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው በዚህ ሁሉ ነገር ካንገት በላይ በሆነበት ዘመን እንደ አብዛኛው አትሁኑ። እስልምናችሁንም ከሰዎች ሥራና ባህሪ አንጻር ሳይሆን ከአላህና ከህሊናችሁ አንጻር ኑሩ። ዛሬ ላይ ለየት ማለት ነውና የሚያዋጣው ለየት በሉ። የዘመኑ ሰው እንደዚህ እየኖረ ብላችሁ እንደ ሰው አትኑሩ። ሰው እንዲህ እያደረገ ነው ብላችሁም እንደ ሰው አታድርጉ። ሁሉም እንዲህ እየኖረ እኔ ብቻ ለምን ማለት ከዲን ያስወጣል፣ ክብርንም ያወርዳል። ባይሆን ኸይርን መከተል ሸርን መራቅ ነው። አትጨካከኑ። ከጊዜ ከሐሳብ ከምክር ለወንድም እህቶቻችሁ አላህ የሰጣችሁን ስጡ። ደግሞም ለመናገር ብቻ ብላችሁ አትናገሩ። ለመቅጠር ብቻ አትቅጠሩ። ስታወሩ የምራችሁን፣ ስትናገሩ ከልባችሁ ይሁን። ላዳመጣችሁ ዋጋ ስጡ። ያከበራችሁን አክብሩ። ቦታ ለሰጣችሁም ቦታ ይኑራችሁ። ሌላው ደግሞ ውስጣችሁና አንደበታችሁ ይመሳሰል። ዛሬ ላይ ብዙዎች ሰው ቀጥረው የሚረሱትና የሚቀሩት ምላሳቸው ላይ ስለለመደባቸው ነው። ስልክህ ሳይኖረው እደውላለሁ ይላል። እንደማይመጡ ውስጣቸው እያወቀ እንመጣለን ይላሉ። መጣው ብለው ይቀራሉ። ከቦታቸው ሳይንቀሳቀሱ ተነስተናል ይላሉ። ሳይደርሱ ደረስን ይላሉ። ከሰው ገንዘብ መስረቅ ቀላል ነው፣ ይተካል ወዳጆቼ። ከሰው ጊዜ መስረቅ ግን ትልቅ ወንጀል ነው። ግድ የላችሁ፣ ሙእሚንነታችን ይሻለናል። ሙእሚን ሁለት ምላስ የለው፣ ካንገት በላይ አያወራም። እደውላለሁ ካለ ይደውላል፣ መጣው ካለ ይመጣል፣ ጠብቀኝ ካለም ይነሳል። ሙእሚን ለሰው ያስባል፣ ለሰው ጊዜም ይጨነቃል። ላይመጣ አይቀጥርም፣ ላይሞላ ቃል አይሰጥም። ቀጠሮ በሰዓቱ እንደማይደርስ ካሰበም ሁኔታውን አስቀድሞ ያሳውቃል። ከአቅም በላይ ችግር አጋጥሞት ከቀረም ይቅርታ ጠይቆ ይቀራል። ሙእሚን ረጅም ሰዓት አስጠብቆ ወይ ቀረሁ እኮ አይልም። በሰው ዕድሜና ተስፋም አይጫወትም። ሙእሚን የቀልድና የፉገራ ኑሮ የለውም። ናፈኩ ካለ የውስጡን ነው። ሐቢቢ ካለህም የምሩን ነው። ማሻአላህ ብሎ ከተጠመጠበብህም የልቡን ነው። ስላገኘሁ ደስ ብሎኛል ካለም ካንጀቱ ነው። ወንድሜ እህቴ፣ ስመክርህ ወይም ስመክርሽ ካንተ በላይ ነኝ፣ ፍጹም ነኝ፣ ሁሉን አዋቂ፣ ሁሉን ተግባሪ ሞዴል ነኝ ማለቴ አይደለም። የምመክረው አብረን እንድንበረታና እንድንደጋገፍ ነው። ወላሂ የምመክረው አላህ ትልቅ ጥንካሬና ጽናት ሰጥቷችሁ ከኔ የሰማችሁትን በበለጠ ደረጃ ልታስተላልፉ ትችላላችሁ በሚል እሳቢ ነው። ምክር አትጥሉ። እሱ ምን ስለሆነ ነው የሚመክረን አትበሉ። ስህተት ባለማወቅ ልፈጽም እችላለሁ፣ ሰው ነኝና። ነገር ግን የአንድን ሰው ስህተት ጠብቆ የምላስ አለንጋ ማውረድ፣ የቃላት መትረየስ መጠቀም አግባብ አይደለም። አላህም ሱብሓነሁ ወተዓላ አይወደው። በተቻለን አቅም በጥሩ አንደበት በመልካም ተግሳጽ ልንመልሰው ይገባል። ባጠፋ
በመልካም ቃላታችሁ ምከሩኝ እንጂ ክፉ አትናገሩ። ወዳጆቼ ምክር ማለት ውዴታ ነው፣ መተሳሰብ ነው፣ መተናነስ ነው። ከራስ ይበልጥ ለወንድም እህት ማሰብ ነው። እበልጣለሁ ማለት አይደለም። ኢብራሂም ተይሚ የነፍሳቸው ልጓም አድርገው ሲጠቀሙበት የነበረው ስልት ከነፍሳቸው ጋር ማውጋት፣ በፍጹም ተመስጦ መነጋገር፣ በዚህም ይህን ዓለም ጥላ ወደ ሌላ ዓለም እንድትኮበልል ማድረግና የማይቀረውን እውነት ቀድማ እንድትመለከት መርዳት ነበር። እንዲህ ይላሉ፣ ነፍሴን በእውነት ጀነት ገብቼ ከፍራፍሬዎቿ ስበላ፣ ከወንዞቿ ጨልፌ ንጹሕና ቀዝቃዛ ውሃ ስጠጣ፣ በመናፈሻዎቿ ውስጥ ስዘዋወርና ከድንግሎቿ ጋር ስጨዋወት እንድትመለከት ሳልኩላት። ከዚያም እንደገና ለነፍሴ በእውነት ጀሃነም ውስጥ ገብቼ ዘቁም ስበላ፣ የፈላ ውሃዋን ስጠጣና ከነዋሪዎቿ አንዱ ሆኜ የማያበቃ ስቃይ ስቀበል እንድትመለከት ሳልኩላት። በመጨረሻም ነፍሴ ሆይ የትኛው አገር ይሻልሻል ብዬ ጠየቅኳት። ጀነትን አገኝ ዘንድ ወደ ዱንያ መመለስና መልካም መስራት ነው የምፈልገው አለች። ነፍሴ ሆይ አሁን ዱንያ ውስጥ ነሽ፣ በይ እንግዲህ ተግተሽ ስሪ አልኳት። አላህ ይዘንላቸውና ሐሰን አልበስሪ እንዲህ ብለዋል፣ በርግጥ አማኝ የሆነን ሰው በሁኔታዎቹ ሁሉ ራሱን ሲወቅስ እንጂ አታየው። በሚሰራው ሥራ ሁሉ ነፍሱ እንዳጎደለችበት ይሰማዋል፣ ይጸጸታል፣ ራሱን ይወቅሳል። አመፀኛ ሰው ግን ከነፍሱ ጋር ሳይወቃቀስ ሁሉንም እንዲሁ ያልፋል፣ ዘና ብሎ ኑሮውን ይቀጥላል። አምላኬ ሆይ በሰዎች መካከል አቆምከኝ፣ ወዳንተ እንዳመላክትም እድል ሰጠኸኝ። እኔም ስላንተ ተናገርኩ፣ ስለ ታላቅነትህም መሰከርኩ። ሰዎችም በመልእክትህ ላይ ታማኝ እንደሆንኩ አሰቡኝ፣ አምነውኝም ወደኔ ቀረቡ። እኔ ራሴን የማውቅ በራሴ የኢማን ሁኔታም የማፍር ሆኜ ሳለው ከኔ ብዙ ነገር ጠበቁ። ኢላሂ ከአሳሳቾች አታድርገኝ፣ በምላስ ወደ አንተ ከሚጠሩት በተግባር ግን ከዲን ከሚያርቁት አታድርገኝ። ለሌሎች መካሪ ራሴን ግን ዘንጊ አታድርገኝ። ሰዎች ከሚያስቡኝ በላይ አድርገኝ። ከዕለት ወደ ዕለትም ብርታትና ጽናቱን ስጠኝ። ጥሩ ሙስሊምና ጎበዝ አማኝ አድርገህ ግደለኝ፣ ከደጋጎች ጋርም ቀስቅሰኝ። ኢላሂ የአመፅ እድፍ ባጠቆረው የማንነት ገጽታዬ እፊትህ አቀርቅሬ ቆሜያለሁ። የቆምኩለትን ዓላማ ከመናዘዜ በፊት አንተ የምታውቀው ስትሆን የልቅናህ መገለጫ እንዲጎላ ወራዳነቴን በልመና ልገልጽልህ ሻትኩ። ኢላሂ የውሳኔ ቀለምህ ከማንነቴ እስከ ምንነቴ ከትቦ ሲያበቃ ቀለሙን የዘመን ነፋሶች አድርቀውታል። ውሳኔው ሊፈጸም ነፍስ ተሳስታ በሸይጣን ግዛት በተማረከች ጊዜ የተፈጸመውን በሙሉ ይቅር በለኝ። ከልዕልና ማማህ ሁሉን እያየህ ላጠፋኋቸው ጥፋቶቼ ሁሉ የወራዳነቴን ካባ ለብሼ የመዋረድ ክንፌን ዘርግቼ የክብር ግንባሬን እደፍቼ ከምህረትህ ትለግሰኝ ዘንድ ኢላሂ እላለሁ። ጌታዬ ብትምረኝ
ለማርታ የተገባህ ነህ። በውሳኔው መዝገብህ ቀጠሮዬ ቀርቦ ሳለ እኔ ወደ አንተ ያልቀረብኩ ሆኜ ከተመለከትከኝ ጸጸቴን ለመቃረቢያ ድልድይ አድርግልኝ። ረቢ በንፋስ ዓለም ሕያው ሳለው ትለግሰኝ የነበረውን እዝነትህን ከአፈር እቅፍ ገብቼ በምጋደምበት ዕለት አትንፈቀኝ፣ እዘንልኝ። መውላይ ዱንያ ላይ ነፍሴ ስታምጥህ ትሸሽጋት ከነበረው በላይ ለሂሳብ እፊትህ ስትቆም እንድትሸሽጋት ከክብርህ እታች ተደፍቼ እለምንሃለሁ። ኢላሂ ከጽድቅ ንጽጽር ኩነኔዎቼ በዝተው ከተገኙ ከአምልኮ ንጽጽር የአንተን ተስፋ አብዝቼ ተመልክቻለሁና ተስፋዬ ባንተ ነው። ሰይዲ ባንተ ያለኝ ተስፋ የሰማያትን አዕማድ የሚልቅ ሆኖ ሳለ እንዴታ ከልግስና ደጃፍህ ባዶ እጄን የተዋረድኩ ሆኜ እመለሳለሁ። ያ መውላይ የወጣትነት ዘመኔን ካንተ የመዘናጋትን ጭንብል አጥልቄ ስባክን ወደምኩ። የዓመት ውቅያኖስ ማዕበሉ ረግቶ ከመሃሉ ዘመናትን እንድተኛ ሸይጣን የጥፋት ፍራሽ አነጠፈልኝ። ከተነጠፈልኝ ፍራሽ ላይ ሆኜ የእዝነት ዝናብህ ገላዬ ቢነካኝ ከዝንጋታ ባንኜ የልቅና ምሰሶ ከሆኑት እዝነት ማርታ ስር ተደፍቼ የልግስና መገለጫ የሆነውን ረሕመትህን ተማጸንኩ። ያ ከሪም ለፍቅርህ ጠርተኸው በአምልኮ መሰላሎች ከዙፋንህ የሚቃረብ ባሪያህ አድርገኝ። ፍቅርህ ወደ አንተ ናፍቆት የሚዋልለውን ልቦናም ለግሰኝ። ያ ለጢፍ የትዝታህ ማዕበል ላይ ጭነኸኝ ከዚክርክ ወደ ዚክርህ እያሸጋገርክ ነፍሴንም ከቅድስና ስመ ባህርያት ስር አኑርልኝ። ያ ቀዩም በብርሃናማው ማንነትህ የልቦናዬን እይታ አብራልኝ። ኢላሂ